በጣም ችግረኛ ነበርኩ ባለቤቴም ስራ የለውም ጾም አካል ጉዳተኛነት ተንቀሳቀስም ተዋቶ ወደታለው ማታማታታለው በቡንቻሮ 8 ቤተሰብና አንድ ቤት ያለ ነው የቤት ኪራይ 7000 ብር ነው የምከፍለው የቤት ኪራይ ምንም ያለንም ምን ነው ሁለተኛ ነገር ደግሞ የት ቦታ መስራት አለብን ሰርተን እንድንለወጥ ያለውን ነገር እንድንሰራ ነው የተሰጠን ይሄን ሰርተን ይሄን እንድንቆጥብ ነው የተሰጠን አሁን ብድር ብር ወስዳችሁ ምንድነው የምትሰነቱል ምንድነው የምትሰሩት ሲባል ከተሰጠን ብር ቆጥበን ከቁጠባው 2500 ብር አንስተን ድንቼንም ሽንኩርቴንም እያመጣው ሰፈሬ ላይ እሸጣለሁ ትንሽ ቁጭ ያርኩ ልጆቼንም እያስተዳደርኩኝ ማለት ነው ገቢያውን 200 ብር አገኛለሁ በቃ ከ200 ብር 100 ብር ቁጠባ አደርጋለሁ 100 ብር ነው እንደምንም ያረኩ አሶፍት ለሰሙና ዳይፐር ለሰሙና ያረኩ ተጠቃማለሁ በቃ እንከሳከሳለሁ እሰራለሁ እንደዚህ ያለውን ነገር እሰራለሁ አሁን ተመስገን አንድ አይነት ስንበላ የነበረው ሁለት አይነት ነው እንዳገኘ ሶስት አይነት ነው ያረክን ባልን ተመስገን ምንም አንልም የተንከሳከስኩ እየሰራሁ ማስተዳደራቸው ልጆች ማለት ነው ቤት ውስጥ ያረኩ ነው ልጆችን ማስተዳደራቸው የፕሮግራም ከተጀመረ በኋላ አሁን ተመስገን ከእንግዲህ የሚመጣው ደግሞ ፈጣሪስ ያውቃል